ሁለት ራሶች አንድ ሕይወት በቅናት የጠፋ ታሪክ። በጫካ ውስጥ ባሩንዳ የሚባል እንግዳ ወፍ ይኖር ነበር። ይህ ወፍ ሁለት ራሶች ነበሩት፣ ግን አንድ አካልና አንድ ሆድ ብቻ ነበረው። ቀኙ ራስ አስተዋይ፣ ታጋሽና ሰላማዊ ነበር። ግራው ራስ ግን ምቀኛ፣ ቶሎ የሚቆጣና በቅናት የተሞላ ነበር። ሁለቱ በአንድ ሰውነት ቢኖሩም ሐሳባቸው ግን በጣም የተለያየ ነበር። አንድ ቀን ቀኙ ራስ በጫካ ውስጥ በጣም ጣፋጭ ፍሬ አግኝቶ በላው። በደስታም ሲናገር ፍሬው እጅግ ጣፋጭ እንደነበር ገለጸ። ይህን የሰማው ግራው ራስ ግን በቅናት ተሞልቶ በቁጣ ተነሳ። እንዴት አላካፈልከኝም? ከመዋጥህ በፊት ማን ፈቀደልህ? ብሎ በቁጣ ጮኸበት። ቀኙ ራስ ግን በትዕግሥት መልሶ ወንድሜ፣ እኛ አንድ አካል እንጂ ሁለት አይደለንም። እኔ የምበላው ለአንተም ይጠቅማል አለው። ግን ግራው ራስ ሊሰማው አልቻለም። ቅናትና ቂም በልቡ ተጠናከረ። ከጥቂት ቀናት በኋላ ግራው ራስ መሬት ላይ መርዛማ ፍሬ አገኘ። በውስጡም ክፉ ሐሳብ ተነሳበት። ይህን ብበላ ቀኙን ራስ እገድለዋለሁ ብሎ አሰበ። ቀኙ ራስ ግን በጣም ተማጸነው፣ እባክህ አትብላው፣ መርዙን ከበላኸው ሁለታችንም እንሞታለን ብሎ ጮኸ። ግን ጥላቻና ቅናት ልቡን ስለያዘው ግራው ራስ መርዙን ዋጠው። ብዙም ሳይቆይ መርዙ በአንድ አካላቸው ውስጥ ተሰራጭቶ ሁለቱም ራሶች በከፍተኛ ስቃይ ሕይወታቸውን አጡ። እንዲሁም በቅናት የተጀመረው ጥፋት በመጨረሻ ሁለቱንም አጠፋ። ይህ ታሪክ ግን ጥልቅ መልእክት ይዞ ይመጣል። በቤተሰብ፣ በማኅበረሰብ ወይም በሀገር ደረጃ ብዙ ሐሳብ ሊኖረን ይችላል እንደ ሁለት ራሶች፣ ግን የምንጋራው ሕይወት አንድ ነው። ሌላውን ለመጉዳት የምንረጨው መርዝ በመጨረሻ እኛንም ይጎዳናል። ሌላው ሲጠፋ እኛም እንደምንጠፋ ካወቅን ቅናትን ትተን በፍቅርና በሰላም መኖር እንጀምራለን። ሰላም ሁኑ።